जो हाथ लोहा पिघलाते हैं, आसमान चूमती इमारतें बनाते हैं, आसमान चूमती इमारतें बनाते हैं, तोड़ भी सकते हैं। What? पापा वो ينرفز ታሪካችን የሚጀምረው በ1996 በኒው ዴሊ ነው። ትንሹ ቪጃይም የመጀመሪያ ደረጃ ትምህርት ቤት ተማሪ ሲሆን ታላቅ እህቱና ታናሽ እህቱ ቪጃይን ሊቀበሉት ወደ ትምህርት ቤትም ይመጣሉ። ምክንያቱም በዚያሽ ቀን የአባታቸው የልደት ቀንም ነበር። ልጆቹም አባታቸውን እጅግ አብዝተውም የሚወዱት ሲሆን ቪጃይ ምንም እንኳን በመማሪያ ክፍል ውስጥ መምህሩ ቢኖርም የአባቱን የልደት ቀን ለማክበር ቸኩሎ ስለነበር ከትምህርቱም በመፎረፍ ወደ ቤቱም ይሄዳል። አባቱንም ለመፈለግ እዚያና እዚህ ቢሮጥም አባቱ ቤት ባለመኖሩ ልቡ በሐዘንም ይሰበራል። እናቱ ጆቲም ቪጃይን ፍቅር በተሞላበት ሁኔታ እቅፍ አድርጋም ታጽናናዋለች። እንደሚታወቀው ወንድ ልጆች እናቶቻቸውን አብዝተው የሚወዱ ቢሆንም የቪጃይ ጉዳይ ግን የተለየ ነበር። ከእናቱ በላይ ለአባቱ ልዩ ፍቅርም ነበረው። እናቱም አባቱ በፋብሪካው ውስጥ በጣም ሥራ እንደበዛበትም ስትነግረው ቪጃይም ወዲያውኑ አባቱ ወደሚያስተዳድረው ስዋስቲክ ኩባንያ ወደ ሆነው ፋብሪካን በመሮጥ አባቴ እያለ ያለ እረፍትም ይጮሃል። ነገር ግን አባቱ ሊመጣም አልቻለም። የቪጃይ አባት ባልቢር ሲንግ በአገሪቱ ውስጥ ካሉ እጅግ ሀብታም ባለሀብቶችም አንዱ ነው። እናቱ ጆቲም ለባለቤቷ ለቤተሰቡ በተለይም አባቱን እንደ ዋና ጀግናው ለሚመለከተው ለቪጃይ ጊዜ እንዲሰጠውም ትለምነዋለች። ቪጃይ አባቱን ከመውደዱ የተነሳ ስሙን ወደ ሁለተኛ ባልቢር ሲንግ ለመቀየርም ይመኝ ነበር። ጆቲም ለባልቢር በቀን ውስጥ 10 ደቂቃም እንኳን ለልጅ መስጠት አትችልም፣ በቪጃይ አይን ውስጥ አንተ እውነተኛ ጀግናው ነህም ትለዋለች። ባልቢርም በክፍል ውስጥ ተኝቶ ወደ ነበረው ቪጃይም ይመጣል። ቪጃይም ለአባቱ የተወው ደብዳቤ ነበር። ደብዳቤውም እንዲህ ይል ነበር: አባቴ፣ በሚቀጥለው ሕይወቴ ካንተ ጋር ቦታ መለዋወጥ እፈልጋለሁ። በሚቀጥለው ሕይወት አንተ የእኔ ልጅ እንድትሆን እፈልጋለሁ። ያን ጊዜ እኔ አንተን እንዴት እንደምወድህም ታያለህ። ከእኔ ትምህርት መውሰድም አለብህ። ምክንያቱም በሚቀጥለው ሕይወቴም ቢሆን የአንተ ልጅ መሆን የምፈልገው እንደምትረዳኝ ተስፋ አደርጋለሁ የሚልም ነበር። አባቱ በቂ ጊዜ ባይሰጠውም ቪጃይ ለአባቱ ያለው ፍቅር ከቀን ወደ ቀን ይጨምር ነበር እንጂ አያንስም ነበር። ቪጃይ ለትምህርት ቤት ጓደኞቹ አባቴን በዚህ ዓለም ውስጥ ካሉ ከማንኛውም ነገር በላይ እወደዋለሁ የሚላቸው ነበር። ጊዜያት አልፎ ቪጃይ አሁን የሁለተኛ ደረጃ ተማሪም ሆኗል። ባልቢርም ቢሆን አሁንም በኩባንያው ሥራ ላይ ብቻውንም ተጠምዷል። የቪጃይ ታላቅ እህት ሪት ለአባቷ ደጋግማ ብትደውልለትም አባቷ ግን ስልኳንም አያነሳም። ሪትም ለአባቷ መናገር የፈለገችው በኮሌጅ ውስጥ የዱርዬ ተማሪዎች እየደረሰባት ስላለው ትንኮሳና እንግልትም ነበር። ቪጃይም እህቱ እየተጨቆነች እንደሆነ ሲሰማ ዝም ማለትም አልቻለም። ሪትን ይዞ ወደ ኮሌጁም ይሄዳል። ክፍል ውስጥም ገብቶ እህቱን ያስቸገራት ማን እንደሆነም ይጠይቃል። የኮሌጁ ተማሪዎች አንድ የሁለተኛ ደረጃ ተማሪ ኮሌጅ ገብቶ ጀግና መሆን ይፈልጋልም በማለት ይስቁበታል። በንዴት የጋለው ቪጃይም ወደ ውጪ ወጥቶ የጠባቂውንም ጠመንጃ ይይዛል። ረጅም ጥይት የሚተኩሰውን ጠመንጃም ይዞ ወደ ክፍሉም በመመለስ ወለሉ ላይም ተኩስ ይከፍታል። ይህ ሁኔታም በሁሉም ዘንድ ፍርሃትንም ይፈጥራል። ቅድም ያፌዙበት ተማሪዎችም አሁን በቪጃይ ፊት መንቀጥቀጥም ይጀምራሉ። ቪጃይም በዚህ እህቱን ያስቸገሩትን የአራት ተማሪዎችንም ስም በቀላሉም ያውቃል። ነገር ግን ዋናዎቹ ተማሪዎች በዚያን ቀን ኮሌጅ ውስጥም አልነበሩም። ወደ ቤትም ሲመለሱ ሪት ተኩስ በመክፈቱ ቪጃይን ተወቅሰዋለች። ቪጃይ ግን እሷን ለመጠበቅ ባደረገው ነገር መወቀስንም አልፈለገም። ጥፋተኛ ተማሪዎችም መንገዱ ላይ በመምጣት ሪት ላይ እንደገናም ያፌዙባታል። ቪጃይም መኪናውን ወደ እነሱ በመንዳት ሁሉንም ይገጫቸዋል። ባልቢር ግን በትምህርት ቤት ተኩስ መክፈቱና ሰዎችን በመኪና መቅጨቱን ሲሰማ እጅግም ይናደድበታል። በባልቢር አይን ውስጥ ቪጃይ ወንጀለኛም ሆኗል። ቪጃይ ግን ወንጀለኛ መባልንም አልፈለገም።
የተገጩት ሰዎች እንዳልሞቱና ትምህርት ሊሰጣቸው ብቻ እንደሆነ እንዲሁም አባቱ ለልጆቹ ጊዜ ስለሌለው እሱ ቤተሰቡን የመጠበቅ ኃላፊነት እንዳለበትም ይናገራል። ቪጄይ ከአባቱ ጋርም ሲከራከር እህቱ እሪትም ታለቅሳለች። በመጨረሻም ባልቢር ቪጄይን ለመቅጣትም ሲል ወደ አሜሪካ ለትምህርት እንዲሄድም ይወስንበታል። ቪጄይም ከአባቱ ትዕዛዝ መውጣት ስለማይችል ታዞም ይሄዳል። ከብዙ ዓመታትም በኋላ ቪጄይ ረጅም ፀጉርም አሳድጎ ከአሜሪካም ይመለሳል። ወዲያውኑም ወደ ጓደኛው ካርቲክ ቤትም ይሄዳል። ቪጄይም ካርቲክን በአባቱ 60ኛ ዓመት የልደት በዓል ላይ እንዲገኝም ይጋብዘዋል። በካርቲክ ቤትም የእጮኝነት በዓልም እየተከበረ ነበር። ቪጄይም ቦታው ላይ የምትታጨው የካርቲክ ታናሽ እህት ጊታን መሆኗን አውቆም ይደነግጣል። ቪጄይ እንደ እውነቱ ጊታ የሌላ ሰው እንድትሆንም አልፈለገም። ከድግሱም በኋላ ቪጄይ ለጊታ የተሳሳተ የህይወት አጋር እንዳትመርጥ ጠንካራና ሁሉም የሚተማመኑበትን ባል ማግባት እንዳለባትም ይነግራታል። ቪጄይ በዚህ ነገርም ደስተኛ አልነበረም፣ ምክንያቱም ጊታ የመጀመሪያ ፍቅሩ ስለነበረች ነው። ቪጄይ ከካርቲክ ጋርም ስለ ጊታ ያለውን ነገርም ያወራሉ። ቪጄይ ገና በሁለተኛ ደረጃ ትምህርት ቤት እያሉ ጊታን ይወዳት እንደነበርና ጊታን ፍቅሩን ተቀብለው እንደነበር፣ አሁን ግን ከአሜሪካ ሲመለስ ለሌላ ሰው ልትዳር መሆኑ እንደደበረውም ይነግረዋል። ካርቲክ ግን ቪጄይ እየቀለደበት መስሎት ጊታ ከአርቪን ጋር መታጨቷንና በሁለት ቀን ውስጥ አግብታ ወደ አሜሪካ እንደምትሄድም ይነግረዋል። ቪጄይ ግን በእርቢተኝነት ጊታን እንደሚያገባና እሷም የትም እንደማትሄድ በጽናትም ይናገራል። በማግስቱ የባልቢር ሲንግ 60ኛ ዓመት የልደት በዓልም ይጀምራል። ባልቢር አሁን የበለጠ አፍታምና ተጽዕኖ ፈጣሪም ሆኗል። ቪጄይም ለአባቱ የልደት ስጦታ ይሆን ዘንድ ፀጉሩንም ተላጭቷል። አዲስ ገጽታውም የበለጠ ቁጡና አደገኛም ያስመስለዋል። እንግዶችም ከመምጣታቸው በፊት ቤተሰቡ ለፎቶም ይሰበሰባል። የቪጄይ አያት የሪት ባል ቫሩንና ልጆቻቸውም ይገኙበታል። ቫሩንም በባልቢር ኩባንያ ውስጥም ይሰራል። በዚህ መሃል የቪጄይን አእምሮ የሚያስጨንቀው የገጠር አያቱ ቤተሰቦች ለምን ወደ እነዚህ በዓላት እንደማይመጡ ነው። አያቱ ዳዳጂም የቤተሰብ ችግር እንዳለና ታሪኩ ረጅም እንደሆነም ይነግሩታል። በውይይቱም መካከል ቫሩን ቪጄይን ወደ ሚኒስትሩም ይወስደዋል። ቪጄይ ግን ከባለስልጣናት ጋር ለመቀራረብ ምንም ፍላጎትም አልነበረውም። ቫሩንም ቪጄይ ኩራቱን እንዲተውና የቤተሰቡን ቢዝነስ ለመረከብ ካሰበ ጸባዩን እንዲያስተካክልም ይነግረዋል። ቪጄይም ቫሩን ከሚኒስተሩ ጋር የቀረበው በባልቢር ሲንግ ኩባንያ ስም ስለሆነ ብቻ እንደሆነም ይነግረዋል። ግጭቱም እየጨመረ ይሄዳል። ቪጄይ ቫሩንን ጦጣ ብሎም ይሰድበዋል። ቫሩንም በንዴት የቪጄይን እህት ሪትን በሰው ፊት በጥፊም ይመታታል። ቪጄይ እህቱ ስትመታ ሲያይ ቁጣው ወሰንም ያልፋል። ቫሩን ላይ ጥቃት ለማድረስ ሲያባረው አባቱ ባልቢር መጥቶ ቪጄይንም በጥፊ ይመታዋል። ቪጄይም ሁለት እህቶቹን አቅፎ ያጽናናቸዋል። በዚህም ሳያበቃ ቪጄይ ለቫሩን ይቅርታ ለመጠየቅም ይስማማል። በኋላ ላይም ባልቢር ለቪጄይ በልጅነቱ ያሳደገበት መንገድ ጠንካራ እንዲሆን እንደነበርም ይነግረዋል። ሆኖም ቪጄይ በባልቢር እይታ ደካማ ሆኖ ነው የሚታሰበው። ከዛም ባልቢር ቪጄይ በቫሩን ስኬት እንደቀናና እንደተበሳጨም ያስባል። ባልቢር አንተ መቼም ቢሆን እንደ ቫሩን መሆን አትችልምም ይለዋል። ቪጄይም በንዴት ቫሩንን የምታደንቀው የኔን ስሜት ለመጉዳት ነው። ቫሩን ትክክለኛ ልጅህ ይመስላል፣ እኔ ደግሞ ዲቃላህ ልጅ ነኝ ብሎም ይናገራል። ባልቢርም ይህን ንግግሩን መታገስ አቅቶት ቪጄይን በጥፊ መጥቶ ከቤትም ያባረዋል። ቪጄይም ወደ አሜሪካ ለመመለስም ሲዘጋጅ ካርቲክ ጊታን ይዞም ይመጣል። ምክንያቱም ጊታ ከአርቪን ጋር የነበረውን ጋብቻ ሰርዛ ከቤትም ተባራለች። እንዲሁም ከቪጄይ ጋር ለመኖር ወስናለች። ቪጄይም ጊታን ይዞ ወደ አባቱ ቤትም በመግባት ሊያገባት እንደሆነም ይናገራል። ባልቢር ግን መልስ አይመልስላቸውም፣ ትቷቸውም ይሄዳል። ቪጄይና ጊታ ወደ ጊታ ቤተሰቦች ቢሄዱም እዚያም ተቃውሞ ስለገጠማቸው ያለ ቤተሰብ ዕውቅና
በይፋም ይጋባሉ። ከተጋቡ በኋላም ቪጃይ አባት መሆንንም ይፈልጋል። ጊታ ግን ቪጃይ እንደ አባቱ ለልጁ አባት እንዳይሆንም ትፈልጋለች። ቪጃይም ጊታ በአባቱ ላይ በምትናገረው ነገር ይናደዳል። አባቴ በዓለም ላይ ካሉ አባቶች ምርጡ ነው፣ ዳግመኛ ስለ አባቴ መጥፎ ነገር እንዳትይ ብሎ ያስጠነቅቃታል። በመጨረሻም ግን ይቅርታ ተባብለው ሰላም ይሆናሉ። ከዚያም ወደ አሜሪካ በመሄድ ለ8 ዓመታት በሰላምም ይኖራሉ። ከ8 ዓመታትም በኋላ ባልቢር ሲንግ ጎልፍ እየተጫወተ ያለ የሁለተኛ ደረጃ ትምህርት ቤት ዩኒፎርም የለበሱ ሰዎች ጥቃትም ይፈጽሙበታል። በዚህም ባልቢር በከባዱም ይቆስላል። ቪጄም አባቱ መመታቱንም ሲሰማ በከፍተኛ ድንጋጤ ባለቤቱንና ሁለቱን ልጆቹን ይዞ ወደ ህንድም ይመለሳል። በሀብታሙ ባልቢር ላይ የተፈጸመውን ጥቃት በአገሪቷ ላይ ትልቅ ወሬም ሆኗል። ቪጃይ አባቱን በሆስፒታል ለማየትም ሲሄድ ቫሩንና ጠባቂዎቹም ያግዱታል። ቫሩንም ቪጃይ እንዲጠብቅም ይነግረዋል። እህቱ እሪትም ቪጃይ አሜሪካ እያለ ለአንዴም ደውሎ ስለማያውቅ ቪጃይን ትወቅሰዋለች። ጊታ ግን ለባሏ ጸንታ ትቆማለች። የኦፕሬሽን ዳይሬክተሩ ሚስራም ቪጃይ አባቱን እንዳላየም ሲያውቅ አስገብቶም ያገናኘዋል። ቪጃይም የአባቱን ሁኔታም አይቶ በከባዱም ያዝናል። ባልቢርም ለቪጃይ መጀመሪያ ጥይት ሲመታኝ ያንተን ጩኸት ሰማው፣ ሁለተኛው ጥይት ሲመታኝ ግን ብቻዬን መሆኔን አወቅኩም ይለዋል። ቪጃይም በዚህ ጊዜ ዝም ብሎ መቀመጥን አልፈለገም። ሚስራ የሁሉንም ሰው ስልክ እንዲጠልፍም ያዛል። በዚህም ጠላትና ወዳጅን ለመለየት ያስችላል ብሎ አስቦ ነው። ቪጃይም ወደ ፋብሪካውን በመሄድ ለሰራተኞቹ ንግግርም ያደርጋል። አባቴ ጠንካራ ሰው ነው፣ አባቴን የተኮሰበትን ሰው በእጄ አንገቱን ቆርጥለታለሁ ሲልም ይናገራል። ቪጃይ አባቱን ለመጠበቅ ከ20 ዓመታት በኋላ ወደ ገጠር ቤተሰቦቹም ይሄዳል። በዳልቢር ሲንግ የሚመራው የቤተሰብ ስብሰባም ይደረጋል። ቪጃይም የቆየውን የቤተሰብ ቅሬታ ይቅርታ ጠይቆ በአባቱ ላይ 2 ጥይት እንደተተኮሰበትና አባቱን ሊጠብቁለት የሚችሉት ታማኝ ሰዎች የገጠር ቤተሰቦቹ ብቻ እንደሆኑም ይነግራቸዋል። ወጣቶቹ የቤተሰብ አባላት የቪጃይን ሐሳብም ይደግፋሉ። እንዲህም ይላሉ፣ ሀብት የፈለገውን ጥበቃ ሊገዛ ይችላል፣ ነገር ግን ቪጃይ ቤተሰቡን ፍለጋ መጥቷል። የቤተሰብ አባል ሲጠቃ ሁላችንም መቆም አለብንም ይላል። በመጨረሻም የቪጃይ ዘመዶችና የአጎት ልጆች የድሮዎቹን የደህንነት ጠባቂዎች ለመተካት ወደ ዴልሂም ይሄዳሉ። ባልቢርም በቪጃይ እርምጃም ይኮራል። ቪጃይም ለአባቱ አባቴ አሁን አንተን ለመንካት የሚደፍር ሰው ካለ ዓለምን አቃጥላለሁም ይላል። ቪጃይም አባቱን የሚመስል የውሸት አካልም ያዘጋጃል። ለዚህም ካይላስ የተባለን ሰው መርጠው በፕላስቲክ ኦፕሬሽን እና በሜካፕ ሙሉ በሙሉ ባልቢርን እንዲመስልም ያደርጉታል። የቪጃይ እቅድም በጣም ሚስጥራዊ ነበር። ቫሩን እንኳን ሳይቀር ካይላስን አይቶ እውነተኛው ባልቢር እንደሆነም ያስባል። ካይላስም ለጥቂት ጊዜ ወደ ቤቱ እንዲሄድም ይፈቀድለታል። ነገር ግን ምሽት ላይ ከቤት እንደወጣ በአስራል ሐቅ የሚመራው የገዳዮች ቡድን ባልቢር መስሏቸው ካይላስን በመኪና ውስጥ በጥይት ደብድበውም ይገድሉታል። ቪጃይና ቡድኑም ቦታው ላይ ይደርሳሉ። የሬሳው አካል ሲመጣ ቫሩን እውነተኛ ባልቢር አሁንም በሕይወት እንዳለ አይቶ ይደነግጣል። ቫሩንም ወዲያውኑ ወደ አስራምም ይደውላል። በዚህም ቫሩንና አስራር ባልቢርን ለመግደል አብረው እንደሚሰሩም እንረዳለን። ቫሩንም ቪጃይ እስካለ ድረስ ባልቢርን መግደል እንደማይችሉም ይነግረዋል። ስለዚህም አስራር ቪጃይን እንዲገድለው ባልቢርን ደግሞ እሱ ራሱ እንደሚያስወግደውም ይነግረዋል። ነገር ግን ቫሩን ያላወቀው ነገር ስልኩ በቪጃይ ተጠልፎ ነበር። ቪጃይም የቫሩንን እቅድ ሙሉ በሙሉም ይሰማል። በማግስቱም ቪጃይ ከታጣቂዎች ጋር ሆኖ ቫሩን ወደሚገኝበት የቢዝነስ ስብሰባም ይሄዳል። ሙሉ በሙሉም የታጠቁትን የቪጃይ አባላትንም ለማሰናከል የቆሙትን ሁሉ ተኩሰውም ይገድላሉ። ቪጃይንም በመጨረሻ በፍርሃት የተዋጠውን ቫሩንን ያገኘዋል። ምንም ሳይናገር ቪጃይ
የቫሩንን አንገት አንቆ ይገድለዋል። ከገደለውም በኋላ በንዴት ሬሳው ላይ ብዙ ጥይቶችንም ይተኩስበታል። በዚያው ምሽት እሪት አባቷ ዘንድ መጥታ ቫሩን እንደጠፋም ትናገራለች። ቪጃይም በእነሱ ፊት ምንም እንዳላወቀ ሆኖም ያስመስላል። ምክንያቱም ቫሩን ብቸኛው ጠላት እንዳልሆነም ያውቅ ነበር። የበለጠውና ትልቅ ጠላትን ለመጋፈጥ ቪጃይ ከፍሬዲ ከተባለ ሰው ዘመናዊ መሳሪያዎችንም ይገዛል። መሳሪያዎቹ በቪጃይ ሆቴል ውስጥ እያሉ አስራር እንደገና ብዙ ቁጥር ያላቸውን ታጣቂዎች ይዞ ጥቃትም ይሰነዝራል። ቪጃይም ከሰራዊቱ ጋር ከባድ ጦርነትም ይጀምራሉ። በውጊያውም ወቅት የቦምብ ግራኔት ፈንድቶ የቪጃይ የመስማት አቅምም ይጎዳል። እንደዛውም በከባዱም ይቆስላል። ከዛም ቪጃይ ሰራዊቱን እንዲቆሙና እሱ ብቻውን እንደሚዋጋም ይነግራቸዋል። ለአባቱ የሚዋጋ ሰው ምን ያህል ጠንካራ እንደሆነ ላሳያቸው በማለት ቪጃይ ብቻውን በመቶዎች የሚቆጠሩ ጭምብል ካደረጉ ገዳዮች ጋር በኃይልም ይዋጋል። ደሙ እየፈሰሰ ቢሆንም ቪጃይ ግን አይወድቅም። በመቀጠልም ተጨማሪ በመቶች የሚቆጠሩ ጠላቶችም ሲመጡ ቪጃይም ከፍሬዲ የገዛውን ዘመናዊ ባለብዙ ጥይትና ጋሻ ያለውን መሳሪያ የመሰለ አውቶማቲክ መሳሪያ በመጠቀም ጠላቶቹን እንዳዋራም ያጠፋቸዋል። ቪጃይ ለአባቱ ሲል ዓለምን ያቃጥላል የተባለው እውነት ነው። አስራርም ሰራዊቱ መደምሰሱንም ሲያይ እንደሞተ ሰውም ያስመስላል። ቪጃይም አሸነፍኩ ብሎ ዘና ሲል አስራር ተነስቶ በቪጃይ ላይ ብዙ ጥይቶችንም ይተኩስበታል። ቪጃይም በጽኑ ይቆስላል። ነገር ግን የቪጃይ አባላት አስራር ላይ ይተኩሳሉ። ቪጃይም ሆነ አስራር ለሞት ተቃርበዋል። ቢሆንም ቪጃይ እንደምንም ተነስቶ አስራርን ይተኩስበታል። በዚያን ጊዜ የአስራር ስልክም ይደወላል። ከወንድሙ የተደወለ ስልክ ነበር። በዚህም ከጀርባው ሌላ ትልቅ ጠላት እንዳለም ይታወቃል። ቪጃይ ስልኩን አንስቶ ራሱን ካስተዋወቀ በኋላ አስራርን በጥይትም ጨርሶ ይገድለዋል። ሁሉንም ጠላቶች መደምሰሳቸው ከተረጋገጠ በኋላ የቪጃይ አካል ጥቃቱን መቋቋም አቅቶት መሬት ላይ ይወድቃል። የፊልማችን ታሪክም እዚህ ላይ የሚያበቃ ሲሆን በቀጣዩ አኒማል 2ን ይዤ የምቀርብ ይሆናል። ये नखफिश